እንደምን ስንማር እናውቀዋለን። የመጀመሪያ በዚህ በኩል እኔ ለዚህ ቤተክርስቲያን ለመደፋፈር አንዳንድ ነገሮች ላይም እንዲህ በፈሪሃ እግዚአብሔር የማጣት የምናምን ችግር የሚያጋጥመን ከመጀመሪያው ከስራችን ነው። ችግሩ የሚያጋጥመን እኛ ከመጀመሪያው ነው። ለምሳሌ አትብ ገጽ የኔ እስከ መልክዓ ማርያም መልክዓ ኢየሱስ ስማር አንድም ስለ ፈሪሃ እግዚአብሔር፣ ስለ ቤተ መቅደሱ፣ ስለ መስዋዕቱ፣ ስለ ጽናሃው፣ ስለ ዕጣኑ፣ አጠቃላይ ስለ መንጦላዕተ ቤተ ክርስቲያን፣ አጠቃላይ ስለ ሥርዓተ ቤተ ክርስቲያን፣ ስለ ፈሪሃ እግዚአብሔር ያስተማረን ሰው የለም። ለዛ ነው የሚከብደን። አሁን ላይ ባለንበት አቅም አሁን ለምሳሌ ብንሞክር ወዲያው ልንተወው እንችላለን። ሁለተኛ ደግሞ እኛ ሰው ታውቃላችሁ ከገባን በኋላ ራሱ እኛ ጎበዝ ለመሆን ስንሞክር የሚያግዘን ሰው የለም። አሁን ቤተ መቅደስ ገብታችሁ እኔ ቀድሼ እስክወጣ ድረስ ማንንም አላወራም ብላችሁ የሆነ ነገር ስታዘዙ እሺ ምናምን ብላችሁ ትሄዱ አንድ ለሶስት ቀን ታደርጉ ራሱ ጎበዝ አንተ በርትተሃል ማለት ነው ለውጥ እያመጣ ነው የሚለን ሰው ራሱ የለም። በነገራችን ላይ እንደውም ሊሾፍብን ይችላል። አየኛ ባይታዊ እግዚኦታ ሲባል የሚያለቅስን የማቀው ሰው ነበረ እና እግዚኦታ ሲባል በማልቀሱ የሚያሾፉት እዛው አለ ነዛልን ቁመና አብረን ማለት ነው ምን ባባልኛ ታውቃላችሁ እንጂ እኔ በጣም አስቸጋሪ ነው በነገራችን። እና ከመሰረቱ ጀምሮ መስተካከል መሰራት ያለብን ቦታ ላይ አልተሰራንም። እዛ ነው ምንድነው እኛ አሁን ብዙ ጊዜ ምን አንድ መምህር ያለው ነው እኔ የምንጋራው ሐሳብ እኛ ብዙ ጊዜ በሆነ ለምሳሌ ውሃ የሞላን ጀሪካ ውሃ መሞላት እንችላለን። ብንሞላበት ምንድነው የሚሆነው? የሞላ ነገር መፍሰስ ነው አይደል? እና ብዙ ጊዜ ለውጥ ማናመጣ ቶሎ በነገራችን ላይ እሱ ነው ቶሎ ለውጥ በህይወታችን ቶሎ መቀየር ማንችለው ቶሎ አሁን ፈሪሃ እግዚአብሔር እንዲኖረን ቶሎ ማናረገው በአንድ ዓመት በሁለት ዓመት በመንፈቅ በስድስት ወር በአንድ ወር ውስጥ ጎበዝ የሚሆን ሰው አለ። ራሱን ሰርቶ አዘጋጅቶ ጠንካራ ሆኖ እዛ በኋላ ያን ነገር የሚያመጣ ሌሎች ነገሮችን ይቋቋማቸዋል። ለምሳሌ አንድ ሰው ቤተ መቅደስ ቁጭ ብሎ በፈሪሃ እግዚአብሔር ስርዓቱን ሲያከናውን የሆነ ሰው መጥቶ ቢያሾፈው እንኳን አግሬሲቭ የሆነ ቁጣ ምናምን እንደዚህ አያመጣም። ራሱን ያውቀዋል፣ ሰርቷል። በተቻለ መጠን ራሱ ላይ ሰርቷል። እና እኛ ከመጀመሪያው ጀምሮ ያሳየን የለም እግዚአብሔር በሚያውቀው አንድ ሰው አቋቋም ተምሮ እስኪጨርስ ድረስ ስለ ቤተ መቅደስ አገልግሎት ስለ ፈሪሃ እግዚአብሔር እንዲህ የተለያየውን የኛ የቤተክርስቲያን ትምህርት ተምሮ እስኪጨርስ ድረስ ስለ ፈሪሃ እግዚአብሔር የሚያስተምር በጣም ጥቂት ሰው ሊኖር ይችላል። ከዛ ውጭ ግን ያን ትምህርቱን ብቻ እንዲማር ተደርጎ ይወጣል። ከዛ በኋላ ወደ ሌሎች ኃጢአቶች ራሱ ከፍ እያልን የምንሄደው ለዛ ነው። በኋላ የተጠየቁ ጥያቄዎችም አሉ በኋላ የምናነሳቸው ከኔ በላይ ወደ ማለት የሚሄደው ለዛ ነው። እና እኔ ከዚህ ችግር የምንላቀቅበትን መፍትሄ ቆም ብለን ሌሎች ራሱ ውይይቶችን አድርገን አሁን መፍትሄዎችን አሁን ማንናገራቸው ለምን መሰላቸው? አሁን ማንናገራቸው በጣም ጥልቅ ሳቢዎችን ይጠይቁናል። በጣም በነገራችን ላይ ፈሪሃ እግዚአብሔር ዝም ብሎ ስለማይመጣ ማለት ነው። አንድ ነገር ዝም ብሎ አይመጣ። አንድ ስለምሳሌ መንጃ ፈቃድ ይኖረኝ ቢል አንድ ሰው ወይም ቤት ይኖረኝ ቢል አንድ ሰው ቶሎ ያን ቤት አያገኘውም። ስለዚህ በጣም መጣር አለበት፣ መልፋት አለበት፣ መውጣት መውረድ አለበት፣ ገንዘብ ማጠራቀም ምን ማለት እንዲህ አይነት ነገሮችን ያደርጋል። አንድ ነገር ቶሎ አይመጣም። በነገራችን ላይ ይሄን ማወቅ አለበት። አሁን ለምሳሌ ጸሎት ጀምር ያልነው ክርስቲያን ጸሎት ይጀምርና በኋላ ህሊና ይባክንበታል። ጸሎት ሲጀምር እቅድ ይመጣለታል። ጸሎት ሲጀምር የቢሮው ስራ ትራንት የረሳቸው ስራዎች ምናምን ይመጡለትና ምን ሰዓት እንደጨረሰ ጸሎቱን አያውቅም እና መጥቶ እንደገና ይጠይቃል። እንዴ ማኔ እኮ እንዴት ህሊና ይከተትልኝ አልቻለም እንዴ ስብስብ ብዬ እንዴት ነው ልጸልይ የምችል ይለናል። እና ምንድነው ለመፍትሄዎች አሁን ሁለት መፍትሄዎች ብንነግራችሁ አሁን ከዛ ደግሞ እነዛን ይዛችሁ ሌላ እንደዚህ ቀጣይነት ያለው ውይይት ከሌለን በየቀኑ በየሰዓቱ የሆነ ራሳችንን ማናይበት ነገር ካጋጠመን በየጊዜው ራሳችንን ለመፈተሽ ካልሞከርን አሁን በምንነግራችሁ መፍትሄ ብቻ ወይም በምንሰጣጣው ሐሳብ ብቻ ልንለወጥ አንችልም። ቀጣይነት ያለው በጣም ብዙ ጉዞዎችን መጓዝ አለብን። ለምሳሌ በህብረት መጽሐፍ ማንበብ ይኖርብን ይችላል። ለምሳሌ እዚህ ጋር የየናት መጽሐፍ አለ። ለምሳሌ ይሄን
አንድ ሰው ለሁለት ወር ለምሳሌ አንድ መጽሐፍ ሁላችንም እንድናነብ ተደርገን በዚህ መጽሐፍ ዙሪያ ተወያይተን መምህራን ሐሳብ ሰጥተዋችሁ ስርዓተ ቤተክርስቲያን ልክ እንደዚህ እንደ ስርዓተ ዲቁና ያለ ደግሞ ሌላ ስርዓተ ቤተክርስቲያን ሌላ የቅዱሳን አባቶች መጽሐፍ አንበን እንዲሁ ተወያይተን ከዛ በኋላ መፍትሄዎችን አምጠን እንዲህ እያደረግን ነው ፈሪሃ እግዚአብሔር የምናሳድገው እና ብዙ መፍትሄዎች እጃችን ላይ አሉ። እኔ በአንድ ሐሳብ ብቻ እንደው ይሄን ሐሳብ ተጠቅልለው እንዳላበዛና ሰዓታችን እንድንጠቀም ዘኬዎስን ታውቃላችሁ? የሉቃስ ወንጌል ምዕራፍ 9 ላይ 19 ላይ ያለው ዘኬዎስ ባለጸጋ ነው፣ ባለስልጣን ነው። ሁለተኛ ደግሞ ጌታን ለማየት የፈለገ ነው አይደል? አሁን እኛ ፈሪሃ እግዚአብሔርን ነው ገንዘብ ማድረግ እንፈልግ አይደል? ስለዚህ ባለጸጋ ነው፣ መጽሐፍ ቅዱስ እንደሚነግረን የቀራጮች ደግሞ አለቃ ነው። ግን ደግሞ ጌታን ማየት ይፈልጋል። ጌታን ለማየት ደግሞ ምንድነው ዘኬዎስ ለምን አረፈዳችሁ? ዳቦ አነሰ እንዴ? ጨበብ ዘኬዎስ ምንድነው የምናውቀው እኛ ግን በምንድን ነው የሚታወቅ? በአጭርነቱ አይደለም? አጭር ነው። ስለዚህ አጭርነቱን ደግሞ ከሰው ብዛት ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር የነበረው ሰው በጣም ብዙ ነው አይደል እንዴ? በጣም ብዙ ሰው ስለሆነ በቀላሉ ማየት አይችልም። ስለዚህ አንደኛ ገንዘብ ያለው ሰው ነው፣ ሁለተኛ ስልጣን ያለው ሰው ነው፣ ሶስተኛ አጭር ነው። ያ ፈተና አለ። ትቶ መሄድ ነው የነበረበት። ምንድነው የመወሰዱ መፍትሄ? ዛፍ ላይ መውጣት። አያቸው። ለዛ አሁን እኛ እሱ ነው ለችግሮቻችን መፍትሄ የምናገኘው። መውጣት ያለብን ዳገቶች መውጣት አለብን። ፈሪሃ እግዚአብሔር ጋር ለመድረስ አንድ ሰው ማድረግ መከፈል። አሁን በኋላ ተያይዞ የሚነሱ ሐሳቦች ለምሳሌ መሾፍን መቋቋም መቻል አለበት። አንድ ሰው ሲያሾፈም ቤተ መቅደስ ቁጭ ብላችሁ ይሄን በዚህ አታድርግ ይሄን ስንል ወይም ሌላውን ሰው ስርዓት ስናችል እኛም በስርዓት ስንመራ ለሚደርስብን ራሱ ነገር እንደ ዘኬዎስ መውጣት ያለብን ተራራ ካለ ያን መውጣት አለ። መፍትሄ ዝም ብሎ አይመጣም። መፍትሄ ዝም ብሎ የሆነ ነገር አድርግ ስለተባለ አይደረግም እና ከዚህ ከምኞት ከውስጥ ፍላጎት ከውስጥ የመነጨ ነገር ደግሞ ወደ ውጭ ሲመጣ ትክክለኛ ስራ ይሆናል። ውስጣችን የፈለገው ነገር ይኖርና ከዛ በኋላ ያ ውስጣችን የፈለገውን ነገር ለማድረግ ብዙ ነገሮች እናደርጋለን እና ወንድሞቼ ብዙ መንገዶችን አልፈን መጠናል። ቤተ መቅደስ ስንገባ እንቸገራለን ሁላችንም። አንዳንዴ ሌላ ቤት ይመስላል። አንድን ትልቅ ሰው የምናነጋግርበት መንገድና ቤተ መቅደስ ስንገናኝ የምንነጋገርበት መንገድ በጣም የተለያየ ነው።